እንድች እያላችሁ እቺ አካውንት ላይ ደርሳችኋል። ለጾመ ፍልሰታ ፍቺ በዓል በሰላም አደረሳችሁ አደረሰን ህዝበ ምዕመናን። ይህ የምትመለከቱት የደብረ ኤዶም ባታ ለማርያምና ቅድስት አርሴማ ቤተክርስቲያን እንግዲህ ህንፃ ጥገና እየተደረገ ይገኛል። ያው ጣሪያ በማፍሰሱ ምክንያት አሁን ግን ጣሪያውን እያሰሩ ያሉ አሉ በተባሉ ኢንጂነሮች እንግዲህ ጣሪያው ጥገና እየተደረገለት ይገኛል። በጣም ጥራቱን በጠበቀ መልኩ ነው ጥገና እየተደረገለት ያለው። ስለዚህ እንግዲህ አሁን ያው ጣሪያው እየተሰራ ያው የበጀት እጥረት እያጋጠማቸው ነው ህንፃ አሰሪዎች። ስለዚህ ዝናቡ ሳይመጣ የእመቤታችን ቤተ መቅደሱ ውስጡ ሳይበላሽ ለመጨረስ የእናንተ ርብርብ ያስፈልገናልና ህዝበ ምዕመናን ይህን ቪዲዮ የምትመለከቱ በተቻላችሁ አቅም የምትችሉትን እንግዲህ አስራት በኩራታችሁንም ይሁን ሰውንም አስተባብራችሁ የእመቤታችንን ቤት እንድናሰራ እንግዲህ ጥሪያችንን እናቀርባለን። ይህን ቤት እንግዲህ ሲያፈስ እያዩ ዝም ማለት በእውነት በጣም የሚያሳዝን ነውና የእግዚአብሔር ቤተ መቅደስ እያፈሰሰ ማየት በጣም ያሳፍራልና እባካችሁ ተረባርበን እችን ቤተ መቅደስ እንታደጋት እላለሁ። የሚቀጥለውን ሙሉ አጠቃላይ የስራውን ሁኔታ ለጣሪያው ላይ ወጥቼ አሳያችኋለሁ። አመሰግናለሁ።